ሰላም እንዴት ዋላችሁ? ዛሬ ደግሞ ሶሻል ሚዲያ ሪሊ ፐርፐዙ ምንድነው? እንግዲህ ብዙዎቻችን ሶሻል ሚዲያን የምንጠቀምበት እኔ በተለይ ከዛሬ 4 ዓመት ነው በፊት ጀስት ፒክቸር እንኳን የለኝም ግን ያው የሚመስለን ሶሻል ሚዲያ ራንደምሊ ፒክቸር ፖስት እናደርጋለን። ከዛ ደግሞ ወይ ኮቴሽን ደስ ያለን ኮቴሽን ካለ ያንን ኮቴሽን ጽፈን ፖስት እናደርጋለን አይደል? ዳስ ሶሻል ሚዲያ ላይ ፌስቡክ ላይ ብዙዎቻችን ስንጠቀምበት የነበረው ምክንያቱም ያንን ነው። ወይንም ደግሞ የሚመጡ የቤተሰብ ፒክቸር ሊኖር ይችላል ወይንም ደግሞ የጓደኞቻችን ፒክቸር ላይክ ፎሎ ዳትስ ዋት በቃ የሶሻል ሚዲያ ዩዙ በጣም በጠባቡ ነው ብዙዎቻችን የምናውቀው ብዬ ነው ማስበው። ግን ትልቁ ነገር ሶሻል ሚዲያ ኢስ ኖት ለኢንተርቴንመንት ብቻ የተፈጠረ ነገር አይደለም። ስለዚህ ሶሻል ሚዲያ ምንድነው ሪሊ ምንድነው ጥቅሙ ብላችሁ ካላችሁኝ የመጀመሪያው ቢልድ ኮኔክሽን ከሰዎች ጋር የምንፈጥርበት ነው። ምክንያቱም በዚህ ሶሻል ሚዲያ የማናውቃቸውን ሰዎች የምንተዋወቅበት ብዙ ግሎባል ከሆኑ ሰዎች ጋር ኮኔክት የምናደርግበት ስለዚህ ዊ ቢልድ ኮኔክሽን እናደርግበታለን ማለት ነው። ሌላ ቫልዩ የሆነ ነገር ስቶሪ ያለው ነገር ፐርፐስፉል የሆነ ሜሴጅ የምናስተላልፍበት ነው ለብዙ ሰዎች የሚደርስ ስለሆነ። ምክንያቱም እናንተ አንድ ቦታ ሆናችሁ ብታወሩ ወይ ለጓደኞቻችሁ ቫልዩ ያለውን ነገር ብትነግሩ በትንሽ ነገር ግን በፌስቡክ ይሁን በቲክታክ ይሁን በዩቲዩብ ይሁን በየትኛውም ፕላትፎርም ላይ ግን ሜሴጃችሁን ስቶሪያችሁን ፐርፐስፉል የሆነ ነገር ብታስቀምጡ ለብዙ ሰው ሊደርስ የሚችል አላማ ያለው ነው። ስለዚህ ሶሻል ሚዲያ አላማው እንዲህ አይነት ኮኔክሽንን ፈጥሮ ከሰዎች ጋር ተገናኝቶ የሚሰራ ቢዝነስ መፍጠሪያ ነው እንጂ ኢትስ ናት አን ኢንተርቴንመንት ማለት ነው። ስለዚህ በዚህ ዘመን ብዙዎቻችሁ ሶሻል ሚዲያን ጀስት ፎር ላይክ ወይም ፎሎ ለማድረግ ብቻ ነው ብላችሁ ኤክስፔክት የምታደርግ ከሆነ ኖ ኢትስ ናት። ዩዙ ከዚህ የበለጠ ግሎባሊ የማናውቀው ሰው ጋር ኮኔክት አድርገን ልንሰራ የምንችልበት ምንድነው ብሪጅ ነው ወይንም ድልድይ ነው ማለት ነው። ስለዚህ እናንተ ዛሬ ይሄን ሶሻል ሚዲያ ብዙዎቻችን ላይክ በማድረግ ፎሎ በማድረግ ኮሜንት በማድረግ ብቻ የምንጠቀም ሰዎች ሌት ሚ ሾው ዩ በሶሻል ሚዲያ ከሰዎች ጋር ኮኔክት አድርገን የተሻለ ቦታ መስራት የምንችልበት ሚዲያ ነውና ሌትስ ወርክ ኦን ዳት። ኖት ለኢንተርቴንመንት አይደለም። አላማውም ኢንተርቴንመንት አይደለም። ሲፈጠር ሶሻል ሚዲያ ፌስቡክን በሉት ዩቲዩብን በሉት አብዛኞቹ ቱ ሜክ ቢዝነስ ነው። ስለዚህ የተፈጠሩበት አላማ ቢዝነስ ሜክ ለማድረግ ከሆነ እንዴት ነው የሚለውን ማወቅ ከፈለጋችሁ በፈለጋችሁት ፕላትፎርም ላይ እኛ ጋር ትሬኒንግ አለ። የፈለጋችሁትን ሲስተም ተጠቅማችሁ ራሳችሁን ከሰዎች ጋር እንዴት ኮኔክት እንደምታደርጉ ዊገነቲቹ ሜንቶሪንግ ዌብሳይት የተለያዩ ነገሮች ጋር ኮኔክት የሚያደርጋችሁ መረብ ነው ማለት ነው። ስለዚህ ሶሻል ሚዲያ ኢስ ኖት አን ኢንተርቴንመንት። ስለዚህ እናንተ በዚህ መረብ ተጠቅሜ የራሴን ጊዜ ገዝቼ የተሻለ ሰው መሆን ፈልጋለሁ ካላችሁ ስቲል አሁንም ባዮ ላይ ኮኔክት አድርጉኝ ወይንም ጀስት ቻት አድርጉኝ፣ ጻፉልኝ። አይ ዊል ሴንድ ዩ ዘ ሊንክ እና የመጀመሪያው ስቴፕ 90 ሚኒትስ ዌቢናሩን ትመለከታላችሁ። አመሰግናለሁ። ሰላም እደሩልኝ። መልካም በዓል። ዛሬ ኃይለኛ ዝናብ ነበር አሪዞና እና ጥሩ ጊዜ በዓል አሳልፈን ተመልሰናል። መልካም በዓል። ሰላም ሁኑ።